just getting warmed up. ክላይድ ሼልተን በፊላዴልፊያ ከተማ ውስጥ የሚኖር የኢንጂነርነት ሙያ ያለው ሰው ነው። የሚኖረውም ከሚስቱና ከአንድ ልጁ ጋር ነበር። አንድ ቀን ማታ ላይ ከልጁ ጋር ብራስሌትን አንድ ላይ በሚሰሩበት ጊዜ ላይ ሁለት ሰዎች ቤታቸውን ሰብረው ይገባሉ። ኤምስ የተባለው እቃዎቻቸውን ሰርቆ ብቻ ከዛ የመሄድ ሐሳብ ቢኖረው፣ ነገር ግን ዳርቢ የተባለው ሰው ከዛም በላይ ይቅር ነበረው። ክላይድንም ወቅቶት እንዲወድቅ ካደረገው በኋላም አይኑ እያየ ቤተሰቡን መጉዳት ይጀምራል። ሰዎቹም ከሄዱ በኋላም ሊተርፍ የቻለው ክላይድ ነበረ። በፖሊሶች እርዳታም በመጨረሻም እነዚህ ሰዎች ይያዛሉ። አሁን ከጉዳቱ እያገገመ የሚገኘው ክላይድም ሕጉ ጥፋተኞችን እንደሚቀጣለት ጥሩ እምነት አለው። ለዚህም እንዲረዳው ወጣትና በራስ መተማመን የነበረውን ኒክ ራይስ የተባለን ጠበቃን ያገኛል። ኒክም ትክክለኛ ፍርድን ለማምጣት ነበር ያሰበው። ነገር ግን ነገሮች እንዳሰቡላቸው ሊሄዱ አልቻሉም። ምክንያቱም በአደጋው ጊዜ ክላይድ ራሱን ስቶ ነበረ። ከዛ በተጨማሪም በቦታው ላይ የተመለከተ ሌላ ምስክር የሚሆን ሰው አልነበረም። ይህም ኬዙን ደካማ የሚያደርገው ሲሆን፣ ከዛ በተጨማሪ ዳርቢ ደግሞ ጠንካራ ጠበቃን ይዞ ከራከራቸው ይሆናል። ወደ ፍርድ ቤትም ሄደው የሚሸነፉ ከሆነ ሁለቱም ሰዎች በነፃ ሊለቀቁ ይችላሉ። ስለዚህም ፍርዱ ባዶ ከሚሆን ብለው አንድ ሐሳብን ያመጣሉ። ይህም ሐሳብ ለወንጀሉ ዋና ተጠያቂ ኤምስን ማድረግ ነበረ። በሌላ በኩል ዳርቢ ደግሞ ትንሽ ዓመታትን በእስር ቤት አሳልፎ እንዲወጣ ነበር ያሰቡት። ለክላይድ ግን ይሄ እንደ ፍርድ ሳይሆን እንደ ነፃነት ነበር የታየው። ቤተሰቡንም ያጠፋበትን ሰው በትንሽ ቅጣት ሲለቀቅ መመልከት ለሱ በጣም ትልቅ ቁስል ነው። ኒክ ግን ትክክለኛውን ፍርድ ሊያገኙበት የሚችሉበት መንገድ ይሄ ብቻ እንደሆነ ይናገራል። ይህም ክላይድ በፍርድ አሰጣጥ መንገድና በጠበቃዎቹም ላይ እንዲናደድ ያደርገዋል። በቀጣይ የፍርድ ቀኑ ይደርሳል። ክላይድ እንደፈራውም የፍርድ ቤቱ ዳኛ ክላይድ እያሰማው የሚገኘው ክስ በጣም ጠንካራ የሚባል ማስረጃ ስለሌለው ዳርቢ ላይ ከባድ ፍርድ እንዲፈረድ የማያደርግ መሆኑን ትናገራለች። ስለዚህም ወንጀሉን ከዳርቢ ጋር የሰራው ኤምስ የ10 ዓመት ፍርድና ሞትም እንዲፈረድበት ይደረጋል። በሌላ በኩል ዳርቢ ግን 5 ዓመትን ያክል ብቻ በእስር ቤት እንዲያሳልፍ ይፈረድበታል። ከፍርዱ በኋላም ኒክ ሌላኛውን ጠበቃ ከጨበጠው በኋላ ከዚያ ይወጣል። ዳርቢም በተረጋጋ መንፈስ ሆኖ ስለ ዕጣ ፈንታ ትንሽ ነገር ለኒክ ይነግረዋል። ኒክም ይህንን ችላ ይለዋል። ቢሆንም ከሩቅ ይህንን እየተመለከተ የነበረው ክላይድ ግን ይህንን መርሳት አይችልም። ይሄ የተመለከተው ነገርም ልቡን ይሰብረዋል። የፍርድ አሰጣጥ ስርዓቱም ዋናውን ወንጀለኛ በቀላሉ እንዲለቀቅ ሊያደርገው ችሏል። አምኖበት የነበረው ጠበቃው ኒክ ደግሞ ከትክክለኛው ፍርድ ይልቅ አቋራጭ መንገድን መጠቀምን መርጧል። ውጪ ላይም ኒክ ለሪፖርተሮቹ ኬዙን ማሸነፋቸውን ይናገራል። ዳርቢም ፖሊሶች በሚወስዱት ሰዓት ላይ ፈገግ ማለቱን አላቆመም። በቀስታም ኒክን ያመሰግነዋል። ለሚያያቸውም ያሸነፈው ዳርቢ ነበር የሚመስለው። ክላይድም ይህንን ተመልክቶ ዝም ይላል። ቢሆንም ግን በውስጡ ንዴቱ በጣም ተባብሶ ነበር። በዛን ቀን ማታ ላይ ኒክ ወደ ቤት በሚመለስበት ሰዓት ላይ ሚስቱ ትቀበለዋለች። ቢሆንም ኒክ ደስተኛ አልነበረም። የጥፋተኝነት ስሜትም ተሰምቶታል። የፊልም የሚያተኩረው በሕግ አሰጣጥ ስርዓት ላይ የተጎዳን ሰው ሲሆን ትክክለኛ ፍርድ ባለማግኘቱ ምክንያት በራሱ ፍርድን ለማግኘት ወስኗል። ከ10 ዓመት በኋላ ኒክ ከሚስቱና ከልጁ ጋር ጥሩ የሚባልና የተረጋጋ ህይወትን እየኖረ ይገኛል። በዛን ቀን ጧት ላይ ሚስቱ ለኒክ ልጃቸው የቫዮሊን የሙዚቃ ትርኢት እንዳላት ነግረዋለች። እዛም ላይ እንዲገኝ ነበር ሐሳቧ። ቢሆንም ኒክ ግን ሌላ እቅድ እንዳለው ይነግራታል። ይህም እቅዱ ኤምስ እንደ ፍርዱ የሞት ቅጣትን የሚያገኝበት ጊዜ በመሆኑ ያንን ሄዶ መመልከት ይኖርበታል። የልጁን የቫዮሊን ትርኢት ግን በቪዲዮ በኋላ መመልከት እንደሚችል ይናገራል። ቢሆንም ይሄ ግን ሚስቱን የሚያናድዳት ነገር ነበር። ቢሆንም ግን የእሱን ምርጫ መቀበል አለባት። በእስር ቤት ውስጥም ኤምስን ያመጡታል። ኤምስም ተረጋግቶ ነበር አልጋው ላይ ተኛላቸው። በቀጣይም ኤምስ ለመጨረሻ ጊዜ ሊናገር የሚፈልገው ነገር ካለ በሚል ይጠይቁታል። በዚህን ሰዓትም እሱ ማንንም ሰው እንዳልገደለና ይሄ የሞት ፍርድም ለሱ እንደማይገባው ይናገራል። ከዚያም ቅጣቱም ይጀመራል። ቢሆንም ግን ልክ ያልነበረ ቅጣት ነበረ። የተወጋው መድኃኒትም ኤምስ በቀላሉ እንዳይሞትና እየጮኸና እየተፈራገጠ እንዲሞት ያደርገዋል። ኤምስም እየጮኸ ስለሞተም የተመለከቱት በሙሉ ትልቅ ጭንቀት ውስጥ ይገባሉ። ይሄ ልክ ያልሆነ አሟሟትም ፖሊሶች የበለጠ ምርመራ እንዲያደርጉ ያደርጋቸዋል። ኤክስፐርቶቹም ስለ አሟሟት ስርዓቱ መመርመራቸውን በቀጠሉበት ሰዓት ላይ ይሄ ነገር እንደ ድንገት ሊሆን እንደቻለ ነበር የተጠረጠሩት። በመጨረሻ ግን የተወጋው መድኃኒት ፕላስቲክን እዛው አካባቢ ያገኛሉ። ተለያዩ ላይም ዕጣ ፈንታን መፈለም አትችልም የሚል አንድ ጽሑፍም ተጽፎበት ነበረ። ኒክም ይደነግጣል። ምክንያቱም ዳርቢ ከዚህ በፊት ስለ ዕጣ ፈንታ በፍርድ ቀኑ ላይ የተናገረው ይህንኑ ቃላት ነበረ። ስለዚህም ፖሊሶች ወደ ዳርቢ ቤት ማምራት ይጀምራሉ። ቢሆንም ሌላ ፈጣን ሰው ግን ቀድሟቸዋል።
ዳርቢም ካልታወቀ ሰው ይደወልለታል። የሚያዋራው ሰውም ስለሱ ብዙ ነገሮችን የሚያውቅ ይመስላል። ስለ አደንዛዥ ሱሰኛ ስለመሆኑ፣ ስላለፈ ታሪኩና ከወጣት ሴት ጋር እንደሚኖርም ያውቃል። ዳርቢም የሚነግረውን አላመነውም ነበረ። በመጨረሻ ግን የፖሊስ መኪና ከቤቱ ውጪ በተመለከተ ሰዓት ላይ መደንገጥና መፍራት ይጀምራል። ቢሆንም በስልኩ የሚያዋራው ሰው ግን ዳርቢ የሚያመልጥበትን መንገድ ይነግረዋል። እሱም ያንን ትዕዛዝ እየሰማም በቤቱ በሌላኛው በኩል ይወጣል። ውጪ ላይም በአደንዛዥ እጽ ምክንያት ደንዝዞ የነበረን አንድ ፖሊስን ከነ መኪናው ያገኛል። ዳርቢም ወደ ውስጥ ከገባ በኋላም የፖሊሱ ሽጉጥ በመውሰድ ፖሊሱን እንዲነዳ ይነግረዋል። ከዚያም ከከተማው ውጪ ወደሚገኝ ቦታም ነበር የወሰደው። ከዚያም ዳርቢ ፖሊሱን ከመኪናው እንዲወጣ ካደረገው በኋላ አሁንም ሽጉጡን ደቅኖበት ነበረ። ቢሆንም ግን ድንገት ስልኩ ይጠራል። በስልኩ ላይ የሚሰማ የነበረው ድምጽ ይዞት ከመጣው ፖሊስ ጋር ተመሳሳይ ነበረ። ይህም ሰው ፖሊስ መስሎ የመጣው ራሱ ክላይድ ሼልተን ነበረ። ዳርቢም ሊተኩስበት ቢሞክርም ነገር ግን ሽጉጡ አልሰራ ይለዋል። በሌላ ነገር የተቀየረ ሲሆን ይህም ሊተኩስ ባለ ሰዓት ላይ ከሽጉጡ ውስጥ የሚወጣው መርፌ የያዘውን መርዝ እጁ ላይ ይወገዋል። ይሄ መድኃኒትም ኒክ በራሱ ፍቃድ እንዳይንቀሳቀስ የሚያደርገውና ደርቆ የሚያስቀረው ነበረ። ክላይድም ወደ አዘጋጀለት ቦታ ካስገባው በኋላም ከብረት ጠረጴዛው ጋር ያስረዋል። ዳርቢ መጮህም ይሆን የሚደረግበትን ነገር ለማስቆም መታገል አይችልም። ማድረግ የሚችለው ዝም ብሎ መመልከት ብቻ ነበረ። ክላይድም ሌላ መድኃኒትም ይሰጠዋል። ይህም ህመሙን በትንሹም ቢሆን የሚቀንስለት ይሆናል። ከዚያም በመስታወቱ ላይ የሚስቱንና የልጁን ፎቶ ይለጥፋል። ስለዚህም ዳርቢ የጎዳቸውን ሰዎች እንዲመለከት ነበር የፈለገው። ከጎን የነበረውን ካሜራም የሚፈጠረውን ነገር በሙሉ የሚቀዳ ይሆናል። ክላይድም ምንም አይነት የርህራሄ ስሜት አይታይበትም። ምክንያቱም ለ10 ዓመት ያክል ለበቀል ሲጠብቀው የነበረው ጊዜ ነበረ። ስራውንም ከጨረሰ በኋላም ክላይድ ከዛ በመውጣት ወደ ቤቱ ያመራል። ከቆይታ በኋላ የዳርቢን አካል ፖሊሶች በመጋዘን ውስጥ ያገኙታል። የተለያየ ቦታ ላይ የተቆራረጠ ሲሆን ሁሉም ምልክቶች በሙሉ ይህንን ያደረገው ክላይድ ሼልተን እንደሆነ ያስታውቃሉ። ምክንያቱም ከ10 ዓመት በፊት ዳርቢ ምን እንዳደረገበት ሁሉም ያውቅ ነበረ። ፖሊሶችም ወዲያውኑ ፈጥነው ወደ ክላይድ ቤት ያመራሉ። ሄሊኮፕተርም አብሯቸው የመጣ ሲሆን ወደ ክላይድ ቤት አካባቢም ይመጣሉ። ራሳቸውንም ከሱ ጋር ለሚያደርጉት ፍልሚያም አዘጋጅተው ነበረ። ቢሆንም ክላይድ ግን ከነሱ ጋር የመፋለም ምንም አይነት ፍላጎት አልነበረውም። በተረጋጋ መንፈስ ሆኖም ያለምንም መሳሪያ እየጠበቃቸው ነበረ። ካሰሩት በኋላም ይዘውት ይሄዳሉ። ወደ ፖሊስ መኪና ውስጥም በሚገባበት ሰዓት ላይ ኒክን አፍጥጦ ይመለከተዋል። ይህ አስተያየቱም ሁሉንም ነገር የሚናገርና ፍልሚያውም እንዳላበቃም የሚያሳይ ነበረ። በቀጣይ በክላይድ ቤት ውስጥ ፖሊሶች የተለያዩ ማስረጃዎችን ማግኘት ይጀምራሉ። ለ10 ዓመትም ክላይድ ለጦርነት እየተዘጋጀ በሚመስል መልኩ የተለያዩ የህግ መጻሕፍቶችን ሲያነብ ነበር። ቢሮውም በተለያዩ የህግ መጻሕፍት ተሞልቶ ነበረ። በግድግዳው ላይ ተለጥፎ የነበረው ጋዜጣ ላይ የሚገኘው ፎቶ ደግሞ ኒክ ዳርቢን ሲጨብጠው የሚያሳይ ፎቶ ነበረ። በተመሳሳይ ጊዜ በኒክ ቤት ውስጥ አንድ መልእክት ይላክላቸዋል። የተላከው ኬት እንደሆነ የሚያውቁበት ምንም አይነት ማስረጃ ያልተጻፈበት ስለነበረ የኒክ ልጅ የሙዚቃ ትርኢቷን ያሳየችበት ቪዲዮ ነው ብላ ትገምታለች። በከፈተችው ሰዓት ላይም ዳርቢ ቅጣቱን ሲቀበል የሚያሳይ ቪዲዮ ነበረ። የኒክ ሚስትም ደንግጣ ቪዲዮን ትዘጋዋለች። በፍርሃት ልጇንም ይዛም ወደ ኒክ ትደውላለች። በእስር ቤት ውስጥ የሚገኘው ክላይድ ያደረገውን ነገር እንደሚናዘዝና ነገር ግን ከዛ በፊት ፍራሽ እንዲያመጡለት ይጠይቃል። ኒክ በመጀመሪያ በዚህ ሀሳብ አልተስማማም ነበረ። ቢሆንም ያ ቪዲዮን ቤተሰቦቹ ከተመለከቱበት በኋላ ግን ይህንን ለማድረግ ይወስናል። ፍራሹም ወደ ክላይድ ክፍል ውስጥ እንዲገባ ይደረጋል። ይህም ከክላይድ ጋር አንድ እስር ቤት ውስጥ የሚገኘው ታሳሪ ጋር ስምምነት እንዳይኖራቸው የሚያደርግ ነበረ። ቢሆንም ክላይድ ግን አሁንም አያወራም ነበረ። ፍርድ ቤት በቆመበት ሰዓት ላይ ክላይድ ለራሱ መናገር ይጀምራል። ተረጋግቶም አቃቢ ሕጉ እሱ ይህንን ወንጀል እንደፈጸመ የሚያሳይ ምንም አይነት ማስረጃ እንደሌለው ይናገራል። ዳኛዋም እንዲሄድ ልትለቀው ነበረ። ነገር ግን ከዛ በፊት በኃይለኛው ያጨበጭባል። የፍርድ ቤቱ ሲስተም የተበላሸና ተራ መሆኑን በመናገር ያሾፍባቸዋል። ጥሩ የማሰብ ችሎታውን የተጠቀመ ሰው በሙሉ ፍርድ ቤቱን ማታለል እንደሚችል ይናገራል። ይህም ለፍርድ ቤቱ ባላሳየው ክብር ምክንያት ዳኛዋ ወደ እስር ቤት እንዲመለስ እንድታረገው ያረጋታል። በቀጣይ ክላይድ አንድ እቅድን ደግሞ ያመጣል። ይህም እቅድ ለዳርቢ ሰራለት የነበረው የጠፋው ጠበቃ የት እንደሚገኝ መናገር ነበረ። ነገር ግን ያዘዘላቸውን ጥሩ የሚባለን ምግብ እንዲያመጡለትና የሚወደውንም ዘፈን በአይፓዱ ከከፈቱለት ብቻ ይህንን እንደሚናገር ይናገራል። ኒክም ይሄ እንደ ማታለያ እንደሆነ በመገመት መጀመሪያ ይሄንን ሊያረግላት አልፈለገም። ቢሆንም የዳርቢ ጠበቃ ግን ስለጠፋ ጊዜያትም እየሄዱ ስለሚገኙ የጠየቀውን ለማድረግ ይወስናል። ክላይድ አዟቸው የነበረው ምግብ መድረስ የነበረበት 7 ሰዓት ላይ ነበረ። ነገር ግን በጉዟቸውና በእስር ቤቱ አሰራር ምክንያት ደቂቃዎችን አርፍዶ እንዲደርስ ያደርገዋል። ሌሎች ታሳሪዎችም ለክላይድ የሚመጣለትን ምግብ በሚመለከቱበት ሰዓት ላይ በሁኔታው ይደነግጣሉ።
እሱም በአሪፍ ሬስቶራንት ውስጥ ያለ በሚመስል መልኩ ያንን ምግብ መመገብ ይጀምራል። የሚመገበውን በቀስታና ምግቡንም እያጣጣመ ነበረ። ልክ ምግቡን ከጨረሰ በኋላም የዳርቢ ጠበቃ የሚገኘው ከድልድዩ ስር እንደሆነ ይናገራል። ከዚያም ኒክና ቡድኑ አንድ ላይ በመሆን ወደዛ ቦታ ያመራሉ። ድልድዩ አካባቢም ተቀምጦ የነበረ አንድ ቦርሳን ይመለከታሉ። ወደ ቦታውን ባመሩበት ሰዓት ላይ በሚስጥራዊ ጉድጓድ ውስጥ ተቀምጦ የነበረውን የጠበቃውን አካል ያገኛሉ። በትንሽዬው ቦታ ውስጥ ይደርስለት በነበረው ትንሽዬ አየር እየተነፈሰ እዛ ውስጥ ነበር የቆየው። ከጎኑም የሚተነፍስበት የኦክሲጅን ታንክ ነበረ። ሰውየው የታሰረበት መንገድም ከጊዜው ጋር በደንብ የተያያዘ ነበረ። ምሳውንም ቶሎ ቢያመጡለት ኖሮ ይህ ሰው የሚተርፍበት እድሉ የሰፋ ነበረ። ቢሆንም 8 ደቂቃዎችን ያክል በማርፈዳቸው ምክንያት ሰውየውንም ቶሎ ሊያድኑት አልቻሉም። ወደ እስር ቤት ስንመለስ ክላይድ ምሳውን ተረጋግቶ በልቶ ይጨርሳል። አብሮት ለታሰረውም ሰው ትንሽ ምግብም አካፍሎት ነበር። ቢሆንም በድንገት ግን የሚበሉበትን ቢላ በማንሳት ራሱን መቆጣጠር አቅቶት አብሮት የታሰረ የነበረውን ሰው በሱ ወቅቱ ይገለዋል። ጋርዶቹም በተመለከቱት ነገር ደንግጠው ወደ ቦታው ይመጣሉ። ከዚያም ክላይድን ለብቻው በሚቆይበት ክፍል ውስጥ እንዲገባ ያደርጉታል። ኒክም በዛ ክፍል ውስጥ ክላይድን ለማግኘት ያመራል። እሱንም ካገኘው በኋላ ከዚህ በፊት በልጁ ተሰርቶ የነበረውን ብራስሌት ለክላይድ ይሰጠዋል። ክላይድም ከዚህ በፊት ምን አይነት ሰው እንደነበረም እንዲያስታውስ ፈልጎ ነበር ይህን ያደረገው። ቢሆንም ክላይድ ግን ምንም አዲስ ስሜት አልተሰማውም ነበረ። ቤተሰቡም አሁን እንደሞቱና የሞቱ ሰዎችም ምንም እንደማይሰማቸው ይናገራል። በተመሳሳይ ጊዜ ኒክና የከተማዋ ዋና ጠበቃ እየተፈጠረ ስላለው ነገር መመካከር ይጀምራሉ። እነዚህን የግድያ ስራዎችንም እየሰራ የሚገኘው ሰው በእስር ቤት ውስጥ ታስሮ የሚገኘው ሰው ሊሆን እንደማይችል ቢያውቁም እንዴት እንደሆነ ግን ግራ ገብቷቸዋል። የክላይድም ያለፈ ታሪክን በመረመሩበት ሰዓት ላይም ከዚህ በፊት በሲአይኤ ውስጥ ይሰራ የነበረ ሰው መሆኑን ይገነዘባሉ። የሚስጥራዊ ቡድንም አባል የነበረ ሲሆን ሰዎችን በሚስጥር መሰለል፣ መከታተልና በሚስጥራዊ መልኩ መግደልም ለሱ ቀላል የሆኑ ነገሮች ነበሩ። እስር ቤት ውስጥ ሆኖም ይህንን ማድረግ እንደሚችልም የሚመረምርላቸው ሰው ይነግራቸዋል። ቶሎ እሱን ማስቆም የማይችሉ ከሆነ ብዙ ሰዎች ሊሞቱ እንደሚችሉም ነበር የተናገረው። በቀጣዩ ቀን ኒክና የሥራ አጋሩ አንድ ላይ በመሆን በክላይድ ኬዝ ላይ ተሰራ የነበረችውን ዳኛ ሄደው ያገኟታል። በህጋዊ መልኩም እነዚህ ግድያዎች እንዳይደረጉ ማስቆም የሚችሉበትን መንገድ ነበር የሚመካከሩት። ቢሆንም ከመጨረሳቸው በፊት ግን ዳኛዋ አንድ ስልክ ይደወልላታል። ከዚያም ስልኩ ፈንድቶም ወዲያውኑ ይቺ ሴት ትሞታለች። ይህም እነ ኒክን በጣም የሚያስደነግጣቸው ነገር ነበረ። በቀጣዩ ቀንም ኒክ ክላይድን ፊት ለፊቱ ሄዶ ያገኘዋል። ስለ ዳኛዋን በሚጠይቀው ሰዓት ላይ ክላይድ ይህንን እንዳልፈጸመ አልተናገረም። ይልቁኑ 12 ሰዓት ላይ ከዚህ እንዲለቁትና አለበለዚያ ግን ብዙ ሰዎች ሊሞቱ እንደሚችሉ ይናገራል። ጊዜያት እየሄዱ ቢሆንም ነገር ግን እነ ኒክ ያላቸውን አላደረጉለትም። ይልቁኑ ኒክን ትልቅ ጥበቃ ወደሚደረግበት ክፍል ውስጥ ይወስዱታል። 12 ሰዓት በሆነ ሰዓት ላይ ምንም ነገር አልተፈጠረም። ክላይድም ዝም ብሎ እያወራ እንደነበረን በመገመት ፖሊሶቹ ራሳቸውን ማረጋጋት ይጀምራሉ። ቢሆንም በድንገት ግን በፓርኪንጉ ቦታ ላይ ፍንዳታዎች መፈጠር ይጀምራሉ። የኒክ ረዳትና ሌሎች ሰራተኞች ይገኙበት የነበረው መኪናዎች በሙሉ አንድ በአንድ መፈንዳት ይጀምራሉ። አደጋ ከደረሰባቸው ሰዎች መካከልም የተረፉ አልነበሩ። ኒክም በዚህን ሰዓት ላይ አሁን ቤተሰቦቹ አደጋው ውስጥ እንደገቡ ይገነዘባል። ለመዝናናት እንደሚሄዱ በመናገርም አብረው እንዲወጡ ያደርጋቸዋል። ነገር ግን ይህንን ያደረገው በፖሊስ ጥበቃው ውስጥ እነሱን ለማድረግ ነበረ። ክላይድ ማንኛውንም ሰው በየትኛውም ቦታ ላይ ማጥቃት እንደሚችል አሳይቷቸዋል። ስለዚህም ኒክ ልጁንና ሚስቱን በጥሩ ቦታ ላይ መጠበቅ ይኖርበታል። ይህ በእንዲህ እንዳለ በቤቱ ውስጥ ኒክ ከዳርቢ ጋር ሲጨዋበት የነበረው ፎቶ በግድግዳው ላይ ተለጥፎ ያገኘዋል። መልእክቱም ቀላል ነው። ይሄ በቀል ብቻም አልነበረም። ክላይድ ሁሉንም ነገር ከመጀመሪያው ጀምሮ ሲያቅድበት ነበረ። በንዴት ውስጥ የሚገኘው ኒክም ወደ ክላይድ በማምራት ይመታዋል። ከዚያም እየፈጠረ ያለውንም ነውጥ እንዲያስቆም ነበር የለመረው። ቢሆንም ክላይድ ግን ተረጋግቶ ምንም አይነት ስሜቱን አያሳይም ነበረ። ሌላኛው ኦፊሰርም ክላይድ ላይ ሊተኩስ ባለ ሰዓት ላይ ኒክ ግን ያስቆመዋል። አሁን ክላይድን መግደላቸውም አሁን እየተፈጠሩ ያሉትን ነገሮች በሙሉ ማስቆም እንደማይችልም ይናገራል። ከዚያም ኒክ ተጨማሪ ነገርን ሳይናገር ከዚያ ይሄዳል። በቀጣይ የኒክ ረዳት የቀብር ስነ ስርዓት ላይ ሌላ ነገር ደግሞ ይፈጠራል። የከተማው ዋና ጠበቃ በሚገኝበት መኪናው ላይ ትልቅ ተኩስ ነበር የተከፈተበት። ከደቂቃዎች በኋላ መኪናው ስር ተገጥሞ የነበረውን ቦምብም እንደዚሁ ይፈነዳል። ይህም ወዲያውኑ የሚገለው ነበረ።
ከተማዋም ትልቅ ነውጥ ውስጥ ትገባለች። ሰዎች ይደነግጣሉ፣ የሚዲያ ተቋማትም ወደ ቦታው ይሰባሰባሉ። ኒክም አሁን የደከመው ሲሆን እንደተሸነፈም እያሰበ ይገኛል። ክላይድም ሁል ጊዜ እሱን እንደቀደመው ነበረ። ቢሆንም ይሄ ግን ብዙም ይቆያል ነበር። ምክንያቱም ከጠበቃው ሞት በኋላ የከተማው ከንቲባ ኒክን ታስጠራዋለች። ኒክም ያንን ሰው በመተካትም የከተማው ጠበቃ ሆኖ እንዲያስተዳድርም ይነገረዋል። አሁን ክላይድን በየትኛውም መንገድ ይሁን ማስቆም የሚችልበት የራሱ መንገድ አለው። ምርመራውም በፍጥነት መቀጠል ይጀምራል። መጀመሪያ ላይ ክላይድን የሚረዳ የሆነ ሰው ሊኖር እንደሚችል ነበር የጠረጠሩት። ቢሆንም በከተማው ከንቲባ ቢሮ ውስጥ ግን በቦርሳ ተቀምጦ የነበረውን ፈንጂን በተመለከቱ ሰዓት ላይ ይሄን ሀሳባቸውን ውድቅ ያደርጋሉ። ቦምብ አክሻፊዎቹም ቶሎ ደቂቃው ሳይሄድ ያከሽፉታል። ከዚያም አንድ የድሮ ፋብሪካ አካባቢ አንድ ወርክሾፕን ያገኛሉ። በውስጡም ኒክን ወደ እስር ቤቱ የሚያደርሰው ዋሻ ነበረ። ለስራዎቹም መልሱም ይሄ ነበረ። ክላይድ የማንም ሰው እርዳታ አልነበረውም። በዋሻው ውስጥም እያረገም በየጊዜው ከእስር ቤት ሲወጣና ሲገባ ነበረ። ሁሉንም ጥቃቶችም ያቀነባበረው ራሱ ነበረ። አሁን ግን ነገሮች እንዳሰቡት አልሄዱለትም። ፈንጂውን ካስቆሙ በኋላ ክላይድ በዋሻው አድርጎ ወደ እስር ቤት ክፍሉ ይመለሳል። ቢሆንም ግን ጊዜው ዘግቷል። ምክንያቱም ኒክ በእስር ቤቱ ክፍል ውስጥ ሆኖ እየጠበቀው ነበረ። ቢሆንም ክላይድ ግን አሁንም ቢሆን ተስፋ አልቆረጠም። የሚፈልገውም ሲስተሙን ማጥፋት እንደሆነ ይናገራል። ኒክም በዝምታም ከዚያ ይወጣል። ከደቂቆች በኋላም በኒክ ክፍል ውስጥ ይገኝ የነበረው ቦምብ ይፈነዳል። ይህም እሱንም እንዲሞት የሚያደርገው ነበረ። የእስር ቤት ክፍሉን በሚጋይበት ሰዓት ላይ የሞተችው ልጁ የመጨረሻ ማስታወሻ የነበረውን ብራስሌት ይመለከታል። ታሪኩም ኒክ የልጁ የሙዚቃ ትርኢት በሚታይበት ቦታ ላይ ተገኝቶ ሲመለከታት እያሳየን ያበቃል። ብዙ መጥፎ ነገሮችን ቢያሳለፈም አሁን ግን ለሱ የሚበጀው ቦታ ላይ ተገኝቷል። ፊልሙ ይህን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።